እኔ የመጀመሪያ የኦንላይን ስራዬ የመጀመሪያ ክፍያ 45,000 ብር የተከፈለኝ ከዛ በኋላ 63,000 ብር አገኘሁበት በወሩ ማለት ነው። ከዛ እያደገ መጣ ማለት ነው። አማዞን ካምፓኒ ሁሉንም ዕቃ ይሸጣል። አማዞን ገብታችሁ የሆነ ነገር ፈልጋችሁ አለማግኘት አትችሉም። ምንም ብትፈልጉ ምንም ታገኛላችሁ። ትልቁ የኦንላይን ማርኬት ነው። ነገር ግን የአማዞን ካምፓኒ ፕሮዳክቶችን የሚያመርትበት ፋብሪካም ሆነ ፕሮዳክቶችን ስቶር የሚያደርግበት ስቶር የለው። አስቡት እና ኬት አምጥቶ ነው የሚሸጠው? አሊባባን ተመልከቱ። በዛው ልክ ምንም አይነት ፋብሪካና ምንም አይነት ስቶር ሳይኖራቸው ነገር ግን ሁሉም ዕቃ በእጃቸው አለ። ምንም ዓለም ላይ ማንም ሰው ምንም ፈልጎ ከነሱ የሚያጣው ነገር የለም። ኔትወርኪንግ በሚባል ሲስተም ነው የሚጠቀሙት በኦንላይን ማለት ነው። እናንተ ኔትወርኪንግን ተጠቅማችሁ እንዴት የመጀመሪያ 100 ብራችሁን የመጀመሪያ 1000 ብራችሁና የመጀመሪያ 10,000 ብራችሁን እንደምትሰሩ በዛሬ ቪዲዮ ላይ አንድ በአንድ የምነግራችሁ ይሆናል ማለት ነው። አይኖ ይገባኛል። ብዙዎቻችሁ ዩቲዩብ ላይ ሆነ ቲክቶክ ላይ ስለ ኦንላይን ስራዎች ሰርች አድርጋችሁ የሚመጡላችሁ ነገሮች ምንም አይነት እውቀትና ስኪል ሳይኖራችሁ በአጭር ጊዜ ውስጥ 100,000 ብር የምታገኙበት 10,000 ብር የምታገኙበት የኦንላይን ስራ ተብሎ ቴምብሌል ተሰርቶላችሁ እየከፈታችሁ ያያችሁ ምንም ነገር ያላገኛችሁ ጊዜያችሁና ገንዘባችሁን የተበላችሁ እንዳላችሁ አውቃለሁ። ግን እዚህ ጋር አንድ ነገር ብዬ ማለት ነው ፈልገው ምንም አይነት ስኪልና እውቀት ሳይኖራችሁ በኦንላይን የምትሰሩ ስራ የለም። ይሄን 100% ማረጋግጥላችሁ። ምክንያቱም የምትሸጡት ፕሮዳክት ኦር ሰርቪስ ከሌለ ገንዘብ ልታገኙ አትችሉም። ገንዘብ የሚከፍላችሁ ማን ነው? እንደናንተው ሰው የሆነ ሰው ነው። ሰው ደግሞ ገንዘቡ ሲወጣ ከናንተ የሆነ ነገር ይፈልጋል። ስልካችሁን ተጠቅማችሁ የሆነ እውቀት ካላችሁ የሆነ ስኪል ካላችሁ ገንዘብ ልታገኙ ትችላላችሁ። በኦንላይን ስራ ትክክለኛ የኦንላይን ስራዎች አሉ ማለት ነው። በዛሬው በኦንላይን ወይም በኔትወርካችንን ስልካችንን ተጠቅመን እንዴት የመጀመሪያ 100 ብራችንን እንሰራለን ቢለውን አንድ ባንድ ነግራችኋለሁ። ከዛ የመጀመሪያ 1,000 ብራችሁን 10,000 ብራችሁን የመጀመሪያ 100 ብር ሰራችሁ ማለት የመጀመሪያውን 1,000 ብር መስራት አይከብዳችሁ። የመጀመሪያ 1,000 ከሰራችሁ የመጀመሪያችሁን 10,000 ብር ትሰራላችሁ። ነገሮች ስቴፕ ባይ ስቴፕ ነው የሚሆነው። የኦንላይን ስራ ማለት አብዛኞቻችሁ የምታስቡትና ብዙ ሰዎች የሚረዱት ምንድነው በአንድ ገንዘብ የሚገኝበት ይመስላችኋል። ነው እንደዛ አይደለም። ሀሳብ ትደክማላችሁ፣ ትለፋላችሁ፣ ጊዜያችሁን ትኩረታችሁን ትሰጣላችሁ፣ ኢንቨስት ታደርጋላችሁ። እኔ የመጀመሪያ የኦንላይን ስራዬ የመጀመሪያ ክፍያ 45,000 ብር የተከፈለኝ ያን 45,000 ብር ለማግኘት ኦልሞስት ወደ 8 እና 9 ወር በላይ ያን ሲስተም ቢውል አድርጌ ነው ያገኘው። ከዛ በኋላ 63,000 ብር አገኘሁበት በወሩ ማለት ነው። ከዛ እያደገ መጣ ማለት ነው። ያን ነገር እዛ ቦታ ላይ ለመድረስ የእውነት መምላችሁ 9 ወር ያላነሰና ከዛ በበለጠ ጊዜያቶች ድብና አድርጌ ሰርቻለሁ። ለፍቼ ደክሜያለሁ ማለት ነው። እንዴት እንደሆነ በሌላ ቪዲዮ ሰራላችሁ አሳያችኋለሁ ማለት ነው። ወደ ኔትወርኪንጋችን ስመጣ የመጀመሪያ 100 ብራችሁን እንዴት እንደምትሰሩ ልንገራችሁ። ብዙ ጊዜ ወደ ቤት ከገባን በኋላ ማታ ላይ ሶሻል ሚዲያዎችን እንጠቀማለን። ቲክቶክ እንገባለን። ከቲክቶክ ደግሞ ሲደብረን ወተን ቴሌግራም እንሄዳለን። ከቴሌግራም ሲደብረን ኢንስታግራም እንገባለን። ከኢንስታግራም ደግሞ ፌስቡክ እንሄዳለን። እንዲህ ያለን 6-7 ሰዓት ይሞላል። እንቅልፍ ተጫጭኖን እንተኛለን። ከዛ በኋላ ጠዋት እንደሁኔታው ሆነን እንነሳለን። ነገር ግን አንድ ሚስጥር ልንገራችሁ። ሶሻል ሚዲያዎችን መጠቀማችሁ ካልቀረ ወደ ቢዝነስ መቀየር ትችላላችሁ። እንዴት ብትሉ አሁን ለምሳሌ ይሄን ቪዲዮ በምሰራበት ወቅት 2027 ዲቪ የሚሞላበት ወቅት ነው። ለምሳሌ ብዙ ኮምፒውተር ቤቶች ለሰዎች ዲቪ ይሞላሉ። ጀስት እናንተ ቴሌግራም ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ዲቪ እንሞላለን ብላችሁ ማስታወቂያ ብትሰሩ ስልካችሁን ብታስቀምጡ እዛ ጋር ያሉ ሰዎች ዲቪ የሚፈልጉ ሰዎች ሊኖሩ ይችላሉ። እናንተን ኮንታክት ያደርጋሉ። እናንተ መሙላት ከቻላችሁ ትሞላላችሁ። መሙላት ካልቻላችሁ ደግሞ የነሱን ፋይል እና ዶክመንት ተቀበላችሁ ለሚሞላ ሰው ተሰጣላችሁ። የሚሞላ ሰው 300 ብር 200 ብር የሚሞላ ከሆነ እናንተ በ300 ብር ታደርጋላችሁ። ወይም ደግሞ የሚሞላ ኮምፒውተር ቤት 200 ብር ከሆነ እናንተ በብዛት ይሄን ነገር እናመጣላችኋለን በ100 ብር ቀንሱልኝ ብላችሁ ብትደራደሩ ይቀንሱላችኋል። የመጀመሪያ 100 ብራችሁን ሰራችሁ ማለት አይደለም። አንድ ይሄ ነው። ሁለት ደግሞ አካባቢያችሁ ላይ ፈርኒቸር ቤቶች ሊኖሩ ይችላሉ። እዚህ ፈርኒቸር ቤቶች ጋር ሄዱና ማናጀሮችን ወይም ባለቤቶችን አናግሩ። እኔ ሶሻል ሚዲያ ላይ ብዙ ተከታዮች አሉኝ። ሶሻል ሚዲያን በአግባቡ በስርዓት እጠቀማለሁ። ግራፊክስ ማድረግ እችላለሁ። ከእናንተ ጋር ኮላቦሬት አድርጌ መስራት እፈልጋለሁ ብላችሁ ጠይቋችሁ። ኦኬ እንዴት ነው የምትሰራው ከኛ ጋር ምናምን ነገር ሊሏችሁ ይችላሉ። እኔ ከእናንተ ፈልገው እናንተ ጋር የመጣው ፎቶ እያነሳውኝ እነዚህ ነገሮች ማስተዋወቅ እፈልጋለሁ። ይሄን ነገር ከዛ በኋላ በእኔ በኩል ደንበኛ ሲመጣ ጀስት ለኔ የምታስቡት ኮሚሽን ይኖራል ማለት ነው። አለቀ። ሲምፕል የሆነ ነገር ነው። እናንተ ባላችሁበት ቦታ ሆናችሁ እነሱ ፎቶ እያነሱ ለእናንተ ቢልኩ ወይም እናንተ ሄዳችሁ ፎቶ ልታነሱ ትችላላችሁ። ከዛ በኋላ ቴሌግራም ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ፔጃችሁ ላይ ትለጥፋላችሁ የዛን ምርት ዋጋውን እና የት እንደሚገኝ የራሳችሁን ስልክ ቁጥር አድርጋችሁ ማለት ነው። ባጭሩ ገንዘብ ሰራችሁ ማለት ነው። ሌላም አንድ ጨምረላችሁ ስልክ የሚሸጥ ጓደኛ ወይ ስልክ አክሰሰሪ የስልክ ቤቶች ካሉ ሰዎች ጋር ሄዳችሁ ዲል ብታደርጉ፣ ምክንያቱም ማንም ሰው ሽያጭን ይፈልጋል፣ እንዲሸጥለት ነው የሚፈልገው ሰው። አሁን ነጋዴዎች እየነቁ መካ ሶሻል ሚዲያው ትልቅ ተጽዕኖ እንዳለው እየተረዱት ነው ኢትዮጵያ ስር ማለት ነው። ያን ነገር ለማሳመን አይከብድም ማለት ነው። ሄዳችሁ ከነሱ ጋር ዲል ብታደርጉ ብትነጋገሩ እነሱ የዛን ምርታቸውን ፎቶ ያነሱ ቢልኩላችሁ እናንተ በራሳችሁ ሶሻል ሚዲያ ላይ ብትፖስቱ በእርግጠኝነት ብዙ ግሩፖች አሉ። ለምሳሌ ቴሌግራም ላይ ከ10,000 20,000 እስከ 100,000 ተከታይ ያለው ግሩፖች አሉ። እዛ ላይ ብትፖስቱ
በቀን ውስጥ 10,000 ተከታይ 100,000 ተከታይ ያለበት ግሩፕ ላይ ብትፖስቱ 10,000 ላይ በቀን ውስጥ ቢያንስ ከ10,000 1% ቢደውልላችሁ ከ10,000 ተውና አንድ ሰው ደውሎ ያን ነገር ኦርደር ቢያደርግ ከ10,000 9,999 ትታችሁ አንዱ ቢደውል ከአንድ ስልክ ከ500 እስከ 1,000 ብር ልታገኙ ትችላላችሁ። ስልካችሁን ሳትሸጡ ስራ በዚህ መንገድ መስራት ትችላላችሁ። ልክ እናንተ እንደ አማዞን እንደ አሊባባ የመሳሰሉ ትልልቅ ድርጅቶች ምንም ምርት ሳይኖራችሁ ምንም ማምረት ሳይጠበቅባችሁ ባላችሁበት ቦታ ሆናችሁ በኦንላይን የፈለጋችሁትን ነገር መሸጥ ትችላላችሁ። ያን ያህል ከባድ የሆነ ነገር አይደለም። እና በአካባቢ ላይ ያለ ድርጅት ምን አይነት ድርጅት አለ፣ ምን አይነት እቃም ያላቸው ብላችሁ አንድ ባንድ መዝግቡና አንድ ባንድ ይላችሁ እነዛን አናግሩ። 10 ብታናገሩ 2 ቢሏችሁ እናንተ በእርግጠኝነት ልታርሙ ትችላላችሁ። ምንም አይነት ፕሮዳክት ሳይኖራችሁ የአንድ ሱቅ ወይም የአንድ ካምፓኒ ባለቤት ሆናችሁ ራሳችሁን በእርግጠኝነት ታገኛላችሁ። ሌሎች ስራዎች ካሉ ማለት ነው እኔ አሁን እንደዘረዘርኩላችሁ ሌሎች ስራዎች ካሉ ኮሜንት ላይ አስቀምጡ እና ደግሞ ኮሜንት ላይ ገብታችሁ አንብቡ። ሌሎች ያስቀመጡትን እናንተ አንብቡ፣ እናንተም ደግሞ ለሌሎች ያስቀመጣችሁ እርስ በርስ የተማማረን እንሄዳለን። ምክንያቱም እኔም እንደነዚህ አይነት ስራዎችን ስለምሰራ ከእናንተ እጠቀማለሁ፣ ላገኝ እችላለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። አሪፍ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። አመሰግናለሁ።